ዝምታውን ለመስበር እና ወደ ፕሮግራማችን ለመግባት ሰዓቱን ለመጠቀም ወይም ዘበየው እንደምን አደራችሁ። የተከበራችሁ ጄኔራል መኮንኖች፣ ክብርት ዶክተር ስንታየው፣ የህብረቱ አባላት እንኳን ደህና መጣችሁ እላለሁ። በተለይ ዛሬ በዚህ በተቀደሰ ቀን ስለ ኮሎኔል ካሳ ገብረ ማርያም ትውስታ ለመነጋገር በተለይም የኮሎኔል ካሳ ገብረ ማርያም ልጅ ዶክተር ስንታየው በዚህ በጦር ኃይሎች ህብረት ጽሕፈት ቤት በመገኘት በጋራ ለመካፈል ስለመጡ እንኳን ደህና መጡ እላለሁ። ስለ ኮሎኔል ካሳ ገብረ ማርያም ታላቅ ባለታሪክነት ቢጀመር ተናግረንም የምንጨርሰው አይሆንም በዚህ ደቂቃ ውስጥ። ስለዚህ አንደኛ ኮሎኔል ካሳ ገብረ ማርያም ከአቋማቸው ቢጀምር ብዙ ጊዜ ወደ በረሃ ውስጥ አይታችሁ እንደሆነ ትልቅ ድል ላይ የቆመ አንበሳ የሚመስሉ ጀግና የሰራዊት አለቃ የነበሩ ናቸው። ሌላው ሁለተኛው ለመጥቀስ የምፈልገው በህይወት ያካበቱት ልምድና እውቀት ጥልቅና ሰፊ በመሆኑ በዚች ደቂቃ ውስጥም ያንን ለመናገር አልችልም። በኮሎኔል ካሳ ገብረ ማርያም የተማሩ ኦፊሰሮች ፍጹም ወታደራዊ ብስለት እንዲኖራቸውና ካሳን የሚሸት እንዲሆኑ አድርገዋል። ኮሎኔል ካሳ ገብረ ማርያም የሰራዊቱ ኤምብለም የነበሩ ታላቅ ጀግና አገር ወዳድ መሆናቸውን አውቃለሁ። በተለይ በጦር ግንባር አብረዋቸው የነበሩት በቅርብ የነበሩ ኮሎኔል ጋረደው ለውጤ የተሻለ ምስክርነት ቢሰጡ እድሉን ለሳቸው ለመስጠት እወዳለሁ። በጣም አመሰግናለሁ። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። አለቆቼ ቁጭ በል ኮሎኔል ካሳ ቤተሰቦች፣ በዚህ በረዥም ዓመት እንዲህ አይነት ትውስታ ማግኘት ቀላል ነገር አይደለም። ይሄ ሁሉ የተባረከ ጀግና ቤተሰብ በመኖሩ ነው። የዛሬ 45 ዓመት በዚሁ ወራት ውስጥ ነው እኚህ ሰው የተለዩ፣ በጀግንነት ነው የተለዩ። በአንዳንድ እንግዲህ መቼም ያልታደለች ሀገር በመሆናችን በአንዳንድ እቅድ የሚያወጡበት የዘመቻ ካርታና መሬትን ማጣጣም በጎደላቸው አለቆቻችን እና አንዳንድ የቃላት እልፊት እዚህ መሳሪያዎችና ተዋጊው ሰራዊት መገናኘት በማይችልበት የጦር ባልደረቦቻችን ታውቃላችሁ፣ ረጂ መሳሪያዎች ያልያዝነው መሳሪያ የለም። መድፍ አለ፣ ሜካናይዝድ ብርጌድ አለ። ከባድ መሳሪያዎች ሁሉ በጣም የተጠናከረ ነበረ። ቀምጫዋ ሸለቆ ውስጥ ቀርቷል። ተዋጊው ሰራዊት ደግሞ እግረኛው ናቅፋ እና ቀምጫዋ መሀል ያለው ተራራ ላይ ወጥተናል። እዚህ ተራራ ላይ ዘመቻውን የሚመሩት በሄሊኮፕተር ነው የሚንቀሳቀሱት። መጡ። ረጂ መሳሪያው ተዋጊውን ሰራዊት መርዳት አልቻለም። ናቅፋን ገብተን መያዝ አልቻለም። በእንደዛ በቀውስ ችግር ወቅት እኚህ የመጡት ዘመን አዝማቻችን ወርደው ናቅፋን ያዙ አሉ። ናቅፋ ከጋራው ስር ትታያለች። የኛ ረጂ ጦርና መድፈኛው ታንከኛው ከጀርባ ቀርተዋል። አሁን እዚህ ጋር እንግዲህ ምናልባት አንዳንድ ቃላት ደስ ላይል ይችላል። ልለፈውና ያልሆነ ቃላት ተለዋወጡ። ምክንያቱም መግቢያ ላይ የጠቀስኩት
የዘመቻ ካርታቸውና መሬትን ያላጣጣሙ ብያለሁና በዛ አቅጣጫ ኮንቱር ላይኑ ፍጹም የማይነካ መሆኑ ከሩቁ ተናግረናቸዋል። አንቀበልም ብለው ነው። የማዕረግ ደረጃ ነው የሚታየው። ብዙ ጊዜ አንዳንዴ እንሳሳታለን፣ ሙያተኛ አናከብርም። በማይሆን አቅጣጫ ያ መድፍና ታንክ ቀለጠ። ሰራዊቱን ደግሞ ወደፊት ግባ ተባለ። ናቅፋን አስይዝ ተባሉ። ናቅፋን ለማስያዝ ደግሞ የውሃ ነጥብ መለቀቅ አለበት። ውሃ ነጥቡ ተለቀቀ። ሻዕቢያ ሊጥ ነው። ከአንቴና ቀንሶ ከአልፋቤት ቀንሶ ከበበን በመሀል ቤት። የሄድንበትን አቅጣጫ ዘጋ። ወደፊት እንዳንሄድ ወደ አልጀና እንዳንወጣ ዘጋብኝ። መጨረሻ ጦሩ ውሃ ነጥቡን ለቆ ወደፊት ይህ ሲባል ሻዕቢያ ከውጊያውን ውሃ ነጥቡን የያዘ መረጠ። ውሃ ነጥቡ ሲይዝ ውሃ ማቅረብ አልተቻለም። አንድ ሁለት ሄሊኮፕተሮች መጡ፣ ለማመላለስ ሞከሩ። በጥይት እያባረሯቸው እነሱንም መጨረሻ ተስፋ ስንቆርጥ የማደንቃቸው ጀግና እሳቸው ላለመውጣት ወስኖ እያሉ አልወጣም እኔ ብሎ እየወሰኑ እነዛ ሸለቆ ውስጥ ያሉትን ንብረቶች አንተ መሐንዲስ አሉ። መሐንዲስ ነበር፣ መሐንዲስ ማገልገል ቀጠና ውስጥ ይሄንን ንብረት ከቻልክ በሆነ አቅጣጫ አውጣው፣ ካላወጣኸው ነገ ጠዋት አስመራ ትያዛለች በዚህ ንብረት ተጠቅሞሻል። ካልቻልክ ደግሞ ፈንጂውን በእጅ ስለሆነ አውድማቸው። እሳቸው ራሳቸውን ሊያጠፉ ነው፣ ግን ለሀገርና ለንብረት ይሄን ያህል ትዕዛዝ ሰጥቶ እኔ ወርጄ እነዛን ንብረቶች በተወሰነ አቅጣጫው ሞከርኩ። የተኮሱብን ለመያዝ በእጅ እየተራሯጡ አንድ ወንዝ አግኝቼ ወደ ቀይ ባህር ወደ ምስራቅ ወጣሁ። ከዛ ንብረቱ ወጣ። 12ን 13 ከሁለት አንዱ ነው ሐምሌ የመጨረሻ የጦሩ ፍጻሜ ሆነ። እኛ ወደ ሜዳ ላይ ከወጣ በኋላ መከላከል ጀመር። ከምጽዋ ጋር ድርጌት መጣልን። እኚህ ሰው ጀግና ሶስት ንዑስ ግብረ ኃይሎችን ነበር የሚያስተባበሩት። ሀ በአድዋ የሚገባው ነው። እኔ የነበርኩበት ጀነራል ታሪኩ በኋላ ከበነ የነበሩ በዛን ጊዜ በገሮ ሰርናይ እና በጾረና ነው የገባ ነው። ሌላው ደግሞ በዚህ በዛላምበሳ የገባ ነው። ያንን ሶስቱን የሚያስተባብሩት ሰውን ነው አሁን ያወራሁት ማጠናከሪያ ጦር ይጨመርበት እንጂ 503 ላይ የሚባለው ነው። ከምጽዋ ተነስተን መጨረሻ 71 መጨረሻ ማለት ነው። በዚህ አሁን ወሩ ይሄ የጀግንነት ፍጻሜያቸው የተፈጸመበት ቦታና እኚህን የመሰሉ ስንቱን የጦር ጀግና ያፈሩ አባታችንን አለቃችንን በእንዲህ አይነት ትውስታ ቤተሰቦቻቸው ደግሞ ልዩ ጀግና ሆነው ሕይወት ታሪካቸውን በመጽሐፍ ከማስቀረጽም ባለፈ ደግሞ ከእኛ ሳይለዩ እንዲሁ በየጊዜው ስማቸው እንዲነሳ ወደፊትም እንድናስታውሳቸው በማድረጋቸው ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ይህንን ይመስላል የሕይወታቸው አስተላለፍ። እንደ አጋጣሚ ሆኖ በዛ ዘመቻ ወቅት እሳቸው ኮሎኔል ጋረዳው ይመሩት በነበረው ሻምበል ውስጥ የነበሩ ወንድሞች አሉ የተረፉ እነ ፍቃዱ የኢትዮጵያ መከላከያ ሚኒስቴር ውስጥ ያለበት ኃላፊነት መከላከያ የሀገሪቱ ሴኪሪቲ ማለት ዳር ድንበር መጠበቅና ሕገ መንግስት ማስጠበቅ። በዚህ ታሪክ ውስጥ ሁለት ኦፕሬሽኖች የማይዘነጉ ከፍ ብሎ እንደማማ የሚታዩ ኦፕሬሽኖች እሳቸው የተሰራውን ኦፕሬሽን መጥቀስ አስፈላጊ። ማንም ይህ ኦፕሬሽን አልተጋፈጠውም፣ አልታሰበም፣ አልሰራም። ሁለት ኦፕሬሽን እኔ የሁለተኛው አርሚ ዘመቻ መኮንን የእሳቸው ስራ ከመረብ ከተከዘ ጀምሮ ሲቀጥል በሮራ ሰሊን በጀርባ መስራት ይህን ታሪክ ጠንቅቄ ነው ማለት ነው። የዘመቻ መኮንን
መቼም ብንደጋግመው አይሰለቸንም። ግን እሳቸው ሰውዬ በመከላከያ ሚኒስትር ስራ ውስጥ ልዩ ኦፕሬሽን የሰሩና ኢትዮጵያ ሰራዊት ብቻ ሳይሆን የሚደነቀው ሌሎችም ሀገሮች እንደ አሜሪካ፣ እንደ ሶቪየት ዩኒየን እንደ ምሳሌ አድርገው ሊወስዱ ይችላል። ትምህርት የወሰዱበት እሳቸው የሰሩበት ኦፕሬሽን የመጀመሪያ ኦፕሬሽን ቅድም እንዳልኳችሁ አብዮታዊ ዘመቻ የሚለው አብዮታዊ ዘመቻ ይሁን የሚታቀደው በደርግ እና እዛ ላይ አስመራ ለመያዝ 7 ኪሎ ሜትር ነው። ሲቀጥል 3 ተኩል ነበር። በዚህ በላይ በኩል በዚህ በበለዛ በኩል ማለት 3 ኪሎ ሜትር ማለት ከአንተ በዳ ርቀት ውስጥ ነው ብቻ። በዚህ ጊዜ ወቅቱ መጥፎ ነበር። ክረምት ነው። በክረምት ምን ኦፕሬሽን ለምን አብረውን የሚዘሩ ለኦፕሬሽኑ ከፍተኛ ግባት ያላቸው እንደ መድፈኛ እንደ አይሮፕላን እነሱን ካልተጠቀምነው ቶታል የኤርትራ ምድር ሊቀመስ ካዥዋሊቲያችን ሀይ ነው። ግን መንግስት በዚህ ጊዜ እነማንን ለዚህ ኦፕሬሽን እነማንን እንዴት ሳይገኙ እቅዱ እንድናወጣ ብለው መንግስት ሲያስብ በሶማሌ ከፍተኛ የ700 ኪሎ ሜትር ጥልቀት ውጊያ አለ። መንግስት ማስተናገድ አልቻለም። አሁን ነግራቸው የፈለጉት በቀውጢ ጊዜ የሚመረጡ ሰዎች ናቸው እና ታዲያ አስመራ መያዟል። አይ አየሩ መጥፎ ከሆነ ምን የራሱ ጉዳይ ሰው ይለቅ፣ ግን እዚህ ላይ ጥሩ ጥሩ መሪዎች ይኖራል። ይሄን ኦፕሬሽን ሰክሰስ ለማስገኘት ከተሞክሯል ቁጥር ኮይካስ ተመከሩ። ለስራ የሚፈለግና ለሹመትም ሆነ ለሌላ የመታደል ነገር ያስፈልጋል። ይህ ሰውዬ ለዚህ ነገር ሁሉ አልታደል። ግን አገሪቷ ግን መጥፎ በሆነችበት ጊዜ ግን ከሚመረጡት አንድ ቁጥር ቀዳ መሆን ይችላል። ይሄ ኦፕሬሽን ከመረብ ከጋሽ እነዚህ ሁሉ ወንዞች የሞሉባቸው እዚህ ውስጥ የተሰለፋቸው አምስት መቶች አሉ። ተመከረ ያን ቦታ እንዲታያዘው ሊወጡት የሚችሉ ሲባል እሳቸው በተማሩት ትምህርት ባለው ጥረት ያን ሁሉ መትረየስ እንዳይተኩስ ከታች ከወንዝ ደረጃ ጀምረው ያቺ አንድ ቦታ ነች፣ ስሟ ጠፋችን፣ መትረየስ ተጠምዳ አላሳልፍም ያለች እሷን በራሳቸው 9 ሰዎች መርጠው ያን መትረየስ አስከፍተው ነው ሰራዊቱ ከፍ እንዲልና ሲቀጥል ደግሞ እዛ ምድር ላይ የተሰለፈው 50 ካሊበር በማንኛውም ሰራዊት ደረት ላይ እያረፈ ነው ያን ሰራዊት። ያ ሲሆን ሌሎች ግብረኃይሎች አልነበረ እሳቸው ግራ በኩል ያለ እነ ኮሪያ ስርዓት እነ ኮሎኔል ረዳሳ ቢመራው ገና ናቸው። እኒህ ሰው ስፒድ ሄድ ነው ቀጥታ ነው ያንን 40 ኪሎ ሜትር የባህር ዳር ሲመጡ የአስመራ ህልውና እዛ ላይ ተፈጸመ። ይሄንን አይነት ነጥብ በወታደራዊ ትምህርት ቤቶች ልናስተምር እቅድ ሊወጣ የትምህርት እቅድ ሊወጣበት የሚችል የማይገኝ ኤክሰርሳይዝ። ማንኛውም እቅድ በሚወጣበት ጊዜ ሁሉም ትምህርት በሰው ልጅ ደም ፍሳሽና ተገስቷል የተገኘው ስዕል ይህን ፈረንጆች ይፈልጉታል። በተለይ የማውንቴን ኦፕሬሽን የተራራ ውጊያ አውቁ አሜሪካኖች የጃንግል እና የደዘርት ውጊያ ነው እና በዛ ኦፕሬሽን ላይ ከፍተኛ እና እኛ ያስተማርነው ሰውዬ ነው እስከ ማለት ደርስ በዛ በወሰዱት ቬንቸርስ በዛ ሁሉ ያን ሁሉ ስለሚያስታውሱ እኛ ያመረስነው ኦፊሰር ነው እስከ ማለት ደርስ እዚህ ላይ የሚነግራችሁ የነበረውን ሁኔታ እንዴት አድርገን ይወጣ ነው። እነማን ናቸው በህይወታቸው ቆርጠው መንግስትም አሁን ይላል። ይህ ቀላል ነገር ነው። እኛ ዛሬ ፈረንጆች ተጠቀሙ። ይሄ አንድ የእሳቸው ኦፕሬሽን ለመከላከል ገዝፎ ሊመዘገብ ሊታይ የሚገባው ነገ ጧት ኢትዮጵያ ያለች ኢትዮጵያን የሚጠብቁት መኮንኖቻቸው ሊማሩበት የሚችላል በርካታ እንደው ዝም ብለው በዚህ ገብተው በዚህ ወጣው የሚባል ነገር ላይ ይሄ አንድ ኦፕሬሽን በመንግስት ደረጃ ማስታወቅ መነግራቸው። ሲቀጥል ደግሞ ሁለተኛው የመጨረሻው ዘመቻ ህይወታቸውን የሰውበት ዘመቻ ሚሽን ኢምፖሲብል የሚለው የፈረንጆች ቃላት ግዳጁ በምንም አይነት ዘዴ ከሞት በስተቀረ ህልውናቸው ጠብቆ የሚመጡ ወታደሮች ብዙ ኦፕሬሽን
ይሄ ሁሉ በመንግስት የተደረገ ውሳኔ ነው። በዚህ ውሳኔ የሚበቃና የሚያበቃ ኦፊሰር ማንን እንፈልግ? አሁንም የሚጭቁ ሰው ናቸው ሙያቸው እና ለሰራዊታችን ላሳለፍነው ግብግብ በተደረጉት ኦፕሬሽኖች እንዲህ በቀላሉ ልናልፋቸው አይገባም እና እኒህ ሰውዬ አሁንም ሌሎቹ ጀነራል ሲሆኑ የዛ ነበሩ። የመጀመሪያውን የአስመራን ህልውና የጠበቁ የአስመራ ህዝብ በሙሉ ያጨበጨበበትን ኦፕሬሽን የመሩ ሰውዬ ለማዕረግ አልታደሉም። ማዕረግ ጊዜ እግዚአብሔር ሚኖች ሃይማኖተኛ ነላቸው የሚመጣው ከብከብተ ግን አንድ ከሌል እያለን አንደኛው ግን ገና ከመረብ ያልተነቃነቀ ሰው ብርጋዴ ተብሎ ተሾሟል። ቢያናሳ ሰው ነኝ። ውሳኔው እንዴት እንደምታመጣው አላውቅም። በዛን ጊዜ ነው የእሳቸው ማዕረግ ነው። እሳቸው እንዴት ቢመለከት ለክፉ ቀን ብቻ ከዛስ ደግሞ ማንን ያገኘው ማዕረግ መስጠት ቀላል ነው። ምን ያህል እንደተበደሉ ይሄ አንድ ኦፕሬሽን በመከላከያ ደረጃ ማንም ሰው ያልተሰለፈበት ዩኒክ የሆነ ኦፕሬሽን ይህን እንድታውቁት ያስፈልጋል። ሲቀጥል እኔ የናቅፋው ግንባር ዘመቻ ነው የ508 አሁን እኛ እንሄዳለን እንደዚህ በፍላንክና በምን ነው የምናጠቃ፣ ግን ናቅፋን ማለት ይቻላል። ስለዚህ ምንድን ነው የምታቀሙት? እስኪ ሀሳብ አቀሙ። አንድ አየር ወለድ ሻምበል በጀርባ ይግባ፣ እሱ ገብቶ እዚያ ሲያተራምስ፣ እኛ ደግሞ በቅርብ በግራና በቀኝ ያለ ፍለጦሮች ወደፊት እንሄድና ናቅፋን ማየት እንችላለን። ይሄ ነበር ስትራቴጂ። በኋላ ይሄንን ስትራቴጂ ምን አለ? አይ እኛ በአሁኑ ሰዓት አየር ወለድ የለም ቢኖሩ ያረጁ ምንም አቅማቸው ሁሉ ለዚህ በሚል ተወስ እና ምን ይሁን እንዲህ ምክረኛ ሰውዬ አሁን እንግዲህ ጠንካራ የሆነ ውሃትን የሚችል በላይ የሚችል ይሄንን አይነት መሪ መምረጥ መቻላል። ከብዙ መኮንኖች ጋር አንጓለው አሁንም ካሳገረ ማለት ነው። ያጅን ይህ ሰውዬ ይሄንን አይነት አገሪቷ መጥፎ በሆነችበት ጊዜ ተመርጦ እዚህ ላይ መስዋዕት መሆን በገንዘብም በሌላ የማይገኝ ታሪክ ሹመተኛ ሁላችንም አድርገ ነው ጀነራል እሳቸው ከዛ በላይ እሱ አይ ለስልት ስትራቴጂ ምን ያህል በዛን ጊዜ አስተዋጽኦ እንዳደረጉ በዛ ሁሉ መኮንን የእሳቸው ሹመት ማለት ይሄ ነው። ይህ ኮከብ ማድረግ ምን ማለቱ አይደለም። ሹመት ማለት ታሪክ ነው እና ይሄን የመሰለ የቀውጤ ጊዜ አቤታዊ ዘመቻ መምሪያ ወይም ደግሞ መንግስት በወቅት ችግር በነበር ኤርትራን ላስገነጥል በነበረበት ሁኔታ እንዲህ ሰውዬ ይሄን ኦፕሬሽን መርተው ህይወት ሰጥቷቸው። ስለዚህ እኔ ግን በዛ ቦታ በታሪክ አጋጣሚ ስለነበር በተደረጉት ጦርነቶች ከዚህ በደርግ ጊዜ ወደ ቀዳማዊ ሥላሴ ሄድኩ እንደሆነ ጥልቀት ይሆናል። በዛን ጊዜ በአንድ ቁጥር ገዝፎ እንደ ሰንደቅ ዓላማ እንደ ዓላማ ገዝፎ በግንባር ተሰልፎ ሊወሰንላቸው የሚችል ሐውልት ሊቆምላቸው የሚችል ነበር። ያ አንዳንዶቻችን አገር ምድሩ ሐውልት ምን ሰራ? ይሄ ከሳቸው ግን ዶክተር የምነግረው ምንድን ነው? የራሴን አቋም ተስፋ አትቁረጡ። አንድ ቀን ኢትዮጵያን ለዚህ ደረጃ ያበቋል። ስለ ኤርትራ ሲነሳ እሳቸው ቢነሳ የዛን ጊዜ ሐውልታቸው ይቆማል። አንቺ የጠበቅሽው ብርጋዴር ነው፣ ከዛም በላይ ነው። ስለዚህ ይህንን ታሪክ ማንም ሰው ሊያገኝ ነው። ታሪክ ተጎናጽፎ ማለፍ የማይገኝ እንደ ውትድርና 35 ዓመት ያገለገሉ ሰው ነው። አውቀዋለሁ። በዘመቻ በማስተማር በአመራር የተሰሩ እና የእንዲህን ሰውዬ ታሪክ ሰው ይሰልችን እንጂ ሳልናገረው አለ። ስለዚህ ጎበዝ በስትራቴጂ ደረጃ ነው የተናገርኩት። ሌላውን በዲቴል ያረዳው ተናገር እኔ እዛ ውስጥ አልነበረ። እኔ ስትራቴጂውን ነው ስትራቴጂ ውስጥ መመረጥ ቀላል ነገር። እኒህ ሰውዬ ማንም ያገኘውን ጀነራል አገኙ ያ ታሪክ ለእኔ አይሰማም። ግን በአካል ያንን ኦፕሬሽን መንግስት ኤርትራን ሊያስረክብ በነበረበት ጊዜ ይህንን ኦፕሬሽን ሰርቶ መሄድ በቂ ነው። እዚህ ትከሻው ላይ ያለው ተውጡ። ቤተሰቦቹም እንደዚህ ነው መማከር እንደግል። ስለዚህ እግዚአብሔር ይስጥልኝ።